ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ለተማሪያም ነኝ የፋርማሲ ባለሙያ። ውድ የዩቲዩብ ቻናል ቤተሰቦች፣ ይህ ቻናል በመድኃኒትና በጤና ዙሪያ ቀላልና ጠቃሚ መረጃዎች የሚተላለፍበት ቻናል ነው። ሳብስክራይብ በማድረግ ቤተሰብ ይሁኑ። ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ስለ አንድ ተአምረኛ መድኃኒት ነግራችኋለሁ። ይህ መድኃኒት ለብዙ ህማሞች የሚያገለግል መድኃኒት ነው። ልክ እንዳያችሁት ይህ መድኃኒት አሚትሪፕቲሊን ነው። አሚትሪፕቲሊን ትራይሳይክሊክ አንቲ ዲፕሬሳንት መድኃኒት ነው። ይህ መድኃኒት ከፍተኛ ጥንቃቄ የሚያስፈልገው በማዘዣ ወረቀት ብቻ የሚወሰድ መድኃኒት ነው። ይህ መድኃኒት በምንወስድበት ጊዜ ልክ እንደ ሌሎች መድኃኒት የጎንዮሽ ጉዳት ሊያስከትል ይችላል። ይሄ መድኃኒት ከሚያስከትላቸው የጎንዮሽ ጉዳቶች አንድ የአፍ መድረቅ ሊያስከትል ይችላል። የእንቅልፍ የማብዛት ችግር ሊያስከትልብን ይችላል። ያልተፈለገ ክብደት የመጨመር ችግር ሊያስከትልብን ይችላል። ይህ መድኃኒት ሁሌ ከዝቅተኛ ዶዝ መጀመር አለብን፣ ከዝቅተኛ መጠን መጀመር አለብን። አብዛኛው ጊዜ ከ10 ሚሊግራም እስከ 25 ሚሊግራም በዝቅተኛ ዶዝ መጀመር አለብን። ይህ የሚሆነው ብዙ ጊዜ በሐኪም በዶክተርና በመምሪያው መሰረት የሚወሰን እንደየህማም አይነታችን የሚወሰን ነው። ነገር ግን ይህ መድኃኒት በምንወስድበት ጊዜ ድንገት በራሳችን ማቆም የለብንም። እርጉዞች ከሆንን ዶክተራችን ማማከር አለብን። ለአረጋውያንም አይሆንም፣ ኮማ ሊገቡ ስለሚችሉ ማለት ነው። ስለዚህ ይህ መድኃኒት ከአልኮሆል መወሰድ የለበትም። ከሌሎች አንቲዲፕሬሳንት ወይም ደግሞ ከሌሎች የድብርት መድኃኒቶችን መወሰድ የለበትም። የህመም ማስታገሻ መድኃኒቶችን ጥንቃቄ ማድረግ አለብን። እነዚህ የመሳሰሉ ጥንቃቄ ወሳኝ ናቸው። አሚትሪፕቲሊን በደንብ ከተጠቀምንበት፣ በመምሪያው መሰረት ተከትለን ከተጠቀምንበት ውጤታማ መድኃኒት ነው። ስለዚህ መድኃኒት በምንወስድበት ጊዜ ሁሌ መምሪያውን ተከትለን መሆን አለበት። የጤና ባለሙያውን ምክር አገልግሎት መከተል አለብን። ስለተከታተላችሁኝ በጣም አመሰግናለሁ። ሼር ማድረግ፣ ላይክ ማድረግ፣ ሳብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።